መንግስት ብሌሙን ውሰድ ብለን አሽቀንጥረን ጥለንለት ብሌሙን የማንወስድ ከሆነ ኢትዮጵያ መቀየር አይቻልም። ከመንግስት ውጭ ያሉ ፖለቲካ ኃይሎችን ማን ነው የሚጠይቃቸው? እንዴት ነው የሚጠየቁት? መቼስ ነው የሚጠየቁት? ትውልድ ለትውልድ የሚያጫርሱ የጥላቻ መርዛማ ሐሳቦችን የሚተርኩ በኢትዮጵያ ውስጥ ላይ አሁን ላለንበት መልክና ልክ መጽሐፍ የጻፉ ለገጠሙን ፈተናዎች ሁሉ ምክንያት የሆኑ በመንገዱ ውስጥ ላይ የኢትዮጵያን ህመም ያበዙ ሰዎች ያበዙ ፖለቲከኞች ማን ነው የሚጠይቃቸው? እኔ የዜግነት ብሌም መውሰድ አለብኝ። ትምህርት ቤት ተማርኩኝ፣ ሀገር ያስተማረችኝ፣ ግራጁዌት አደረኩኝ። ከዛ ሀገሬ ምን ማድረግ አለበት ብዬ መጠየቅ ነው የጀመርኩት። ለሀገሬ ግን ያደረኩላት ከዚህ የቀደመ ነገር ምንም ነገር የለም። ተግባሬን ላልሰጠዋት፣ ሐሳቤን ላላዋጣውላት ሀገር ዛሬ ጠያቂ ሆኜ የምቀርበው ማን የሰራትን ሀገር ውጤት እንድቀበል ፈልጌ ነው ልጠይቅ የምችለው። ስለዚህ በዜግነት ደረጃ ላላዋጣሁት ጉዳይ እንደ ዜጋ ተጠያቂ ነኝ። በኢትዮጵያ ህመምና ችግር ውስጥ አሁን ያለው ህመም እንዲፈጠር እኔ እንደ ግለሰብ ያዋጣኋቸው ጉዳዮች በሙሉ እኔን ተጠያቂ ማድረግ አለባቸው። ማህበረሰብማ ጭራሽ የማይጠየቅ የማይነካ ሁሌ ትክክል የሆነ ነገር ነው። ትውልድ እንደ ትውልድ ሊሳሳት ይችላል። ማህበረሰብ እንደ ማህበረሰብ ሊሳሳት ይችላል። መንግስት እንደ መንግስት ሊሳሳት ይችላል። የፖለቲካ ፓርቲዎች እንደ ፖለቲካ ፓርቲ ሊሳሳቱ ይችላሉ። ትልቁ ጉዳይ ያለው ፎርጊቭነስን ማድረግ ለምን አቃተን?